ሃይማኖት ለኔ እንደ መስሪያ ቤት ነው። ፐርፎርም ማድረግ አለብህ። ያንተ ፐርፎርማንስ ያስፈልጋል። የሚያምን ሰው ደግሞ እኔ ኃጢአተኛ ነኝ ብሎ ያምናል። ክርስቶስ በሰራው ነው የጸደቁት ብሎ ያምናል። አየህ እስቲ ኢየሱስ ክርስቶስ እኮ የመጣበትን የዘር ሐረግ እንኳን ስታይ የኃጢአተኛ ጥርቅም እኮ ነው ያለው። እግዚአብሔር እየማራቸው እኮ ነው፣ በምህረቱ እኮ ነው ኢየሱስ የመጣው። ተመልከት የኪዳኑን መጀመሪያ አብርሃም ከኡር ነው የመጣው። ኡር ከሚባል ሀገር፣ ህዝቡ ከለዳውያን ይባላሉ። እና እግዚአብሔር ከቤተሰብ ተለይተ ከአካባቢ ተለይተ እኔ ወደማሳይ ምድር ሂድ ሲለው ሳራን ብቻ ይዞ እንደመውጣት ፋንታ ሎጥንም ይዞ ወጣ። አንደኛ የመጀመሪያ አለመታዘዝ። በሎጥ ምክንያት ስንት ዝቃ ይበላ። ግን አብርሃም ራሱ አታስታውሱም እንዴ? ከአራቱ ነገስታት ጋር ውጊያ ሲጀመር ሎጥ እንዳይሞት ብሎ በቤቱ ያደጉትን 317 ወንዶች ላከ ይላል እኮ ሊያዋጋ ለሎጥ ብሎ ማለት ነው። እንደገናስ ደግሞ ግብፅ ወርዶ ረሃብ ሲመጣ ሚስቱን ምን እንዳላት አታስታውሱም? ሳራን ቆንጆ ስለሆንሽ ሚስቴ እንደሆንሽ ካወቁ ስለሚገሉኝ እህቱ ነኝ በያቸው ብሎ የፈርዖን ሎሌዎች ሲያዩት ቆንጆ ናት ወስደው ለንጉሱ ሰጧት። ንጉሱ አብሯት ሊተኛ ሲል እግዚአብሔር በህልም ተናገረው ይላል። እንዳትተኛች ሴት ሚስቱ ናት ብሎ እግዚአብሔር ነው ያስጣላት እኮ ሳራን። እንደገና ሁለተኛም እኮ ደግሞ አርጓል እንደዛው ለአቤሜሌክ አታስታውሱ? እንደዚሁ ሚስቴ አይደለችም እህቴ ናት ብሎ እሷን አስዋሽቶ አቤሜሌክ አብሮ ሊተኛ ሲል እንደውም በሱ ምክንያት እኮ አቤሜሌክ ቤት ላይ ራሱ እኮ እርግማን መጣ ይላል መጽሐፍ ቅዱስ። ሴቶች ሁሉ መውለድ አቆሙ ይላል እኮ። ከዛ በኋላ እኮ ነው እግዚአብሔር ለአቤሜሌክ በህልም ተናግሮ እቺ ሴት ከዚች ሴት ጋር እንዳትተኛ የእሱ ሚስት ናትና ለእንትኑ ደግሞ ይሄ አብርሃም ነብይ ነውና ይጸልይ ይለዋል ከእግዚአብሔር ራሱ ለሴቶቹ ማህፀናቸው ደግሞ እንዲከፈት። አብርሃምም እንኳ ኃጢአተኛ ነበር። ትልቅ ሰው ነው፣ የእምነት ሰው ነው። አብርሃም አመነ ጽድቅ መሆኑ ተቆጠረለት የተባለ ሰው ነው። በስራው አይደለም የጸደቀው፣ ጥሩ ስለሆነ ሁሌ ልክ ስለሆነ ነው አይደለም፣ እግዚአብሔር ስለሚምረው ነው። ዛሬም እንደዛ ነው። አየ አንድ የተቀደሰ ከኃጢአት ነፃ የሆነ ትልቅ እውነተኛ አንድ ህግን ሁሉ የፈጸመ አንድ አለ። ትንቢትን ሁሉ የፈጸመ ህግን ሁሉ የፈጸመ ስሙ ማን ይባላል? የሹዋ ኢየሱስ ይባላል። በቃ አለቀ። እሱ ነው። እሱ ኃጢአትህን ተሸክሞ ሞተ፣ ስለ አንተ እርግማን ሆነ። እሱ ባደረገው ነው የምትጸድቀው። አንተ ጽድቅ የለህም፣ እኔ ጽድቅ የለኝም፣ እሷም ጽድቅ የላት። ስለዚህ እኔ ባረኩት ነው የምጸድቀው ምትል ከሆነ እያልክ ያለው ሲኦል ነው ምገባው እያልክ ነው። ሰው በማመን ነው የሚድነው። እምነትና ስራ የምትለዋን ነገር ጣል። አየ ፌት ዊዛውት ወርክ ኢዝ ዴድ የሚለውን ይዘህ ትርጉሙን ሳታውቅ አየ ያመነ ሰው ፍሬ አለው። ፍሬ ማሳየት አለበት። ትክክል ነው። ገባ? በክርስቶስ ስታምን ነፍስህና ውስጥ መንፈስ ይቀየራል። ስለዚህ እለት ወደ እለት እሱን ወደ ማምሰል ታድጋለህ። ግን አንተ የምታረጋት ነገር ለመዳንህ አስተዋጽኦ አላት ማለት አይደለም። እኛ ባጠፋ ነው እግዚአብሔር ራሱን ሊቀጣ ወሰነ። ገባ? ምክንያቱም ወልድ እግዚአብሔር ስለሆነ በሱ ነው የዳንከው እንጂ አንተ በፍጹም ልትድን አትችልም። ብቻ እንደዚህ ብላችሁ የምታስቡ ሰዎች በጣም የሃይማኖት ቀንበር ተሸክማችሁ ነው የምትኖሩትና ከዚህ ብትወጡ ብዬ እመክራችኋለሁ። የሚያድነን አንድ ናት። እኔም ኃጢአተኛ ነኝ። አሁን ይህን ቪዲዮ ሰርቼ ከ10 ከ20 ደቂቃ በኋላ ኃጢአት ልሰራ ይችላል። ሁሉም ሰው ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ይላል መጽሐፍ ቅዱስ። ስለዚህ በነፃነት እንድንኖር ክርስቶስ ነፃ አወጣን ስለሚል አእምሮህን አታስጨንቅ። የዳንኩት አንተ ባረከው ነው ብለህ ካመንክ እኔ ደግሞ ፍሬ ለማሳየት በመንፈስ ቅዱስ እርዳታ እለት ከእለት መዳኔን እፈጽማለሁ። ጀስቲፋይድ ሆኛለሁ በክርስቶስ። ሳንክቲፊኬሽን ደግሞ በየቀኑ እሱን ለመምሰል እጥራለሁ ካልክ እሱ ትክክል፣ አለዛ ግን ከባድ ነው። ለማለት መልካም ቀን